ሞጣዬ ሰላም ብለናል። ሰላም ሰላም። እስቲ ሞጣ በእናትህ የአዳምንና የሔዋንን ታሪክ ንገረን። ብልን ሲል አዳም እሺ ሔዋን ዱቅ ብላለች ከጎኑ። ከዛስ አያት ሴት የሚባል አይቶ ያውቅ። እሺ ጡቶቿ ሚዳቆ የሚመስል ከንፈሯ ጽጌረዳ፣ አይኗ ፍንጃል የሚያክ። ከዛስ ጸጉሯ ዞማ ቂጧ ላይ እየደረሰ ዳሌዋ ኮራ ያለ ሆድ የሌላት 8 ቁጥር። እሺ ባቷ ተረከዟ ሎሚ ተረከዛ አያት ዋንጫ እንዴ ወካረገች። ማነሽ አንቺ አለ። ከዛስ ተግባቡ በቋንቋ። ሔዋን እባላለሁ ያንተ ቺክ ነኝ። ማን ፈጠረሽ? እኔ ምን አውቃለሁ? ጸሎት ሲያደርግ ከግራ ጎንህ። እሺ ጌታ ሆይ ተደብቆ ነገሩ ከግራ ጎን ፈጥሬልሃለሁ ብቻህን እንዳትሆን ተንቀሳቀሳለሁ። ከዛስ ምን ሆነ? በስሜት አበደ አዳም። እሺ እስቲ ተንቀሳቀሽ አለው። የዚያኔ ልብስ አይለበስ በቃ በራቁት ነው የሚኬደው። ጡቱ ራቁት ነው። ዳሌዋን አየው። ከዛስ ረስላሶች ነገር መጣብኝ እና ልግባበታል። ተባታረግ ግባበት ሚል መልእክት መጣ። አነስ ያለች መልአክ ተላከለ። እያወናጨፈች መጣ። አነስ ያለች እነ ገብርኤል ላው ተንቀሳቀስበታል። እውነት ነው አለ። 3 ጊዜ ጸሎት አደረገ። 3 ጊዜ ባልኮ ገባ። አልቻልኩም። ኖ ረሳክስ አንቺ ሞጣ ግን የምር ተንቀሳቀሳ ነው። ጸሎት አረገ። 3 አባተመ። እሺ ልጁ ግን አንደኛ እግዚአብሔር ትችላለህ አልኩ እኮ። ምን አይነት ሲልቨር ጭንቅላት ነው!